Hi guys. Living abroad is not easy. ቀላል ነገር አይደለም። አዲስ ሰዎች፣ አዲስ ኤንቫይሮንመንት፣ አዲስ የአየር ጸባይ ሁሉንም መላመድ ቀላል ነገር አይደለምና ዛሬ የመጀመሪያ ቀኔን ብቻዬን ያደረኩኝ ነው ቪዲዮ ምለቀላችሁ ብሎጌን የሰራሁት። እዚህ ጋር ባንክ እየሄድኩ ነበር። ባንክ ቤት ያስፈልግ ኤክስቼንጅ ለማስደረግ ባንክ ቤት ያስፈልገኝ ነበርና እየሄድኩኝ እንዴት ለመግባባት በጣም አስቸግሮኝ እንደነበር እኔ የማውቀው። ምክንያቱም በዛ ሰዓት ዶክሜንት ለመዝገብ አስገባት ነበረብኝና ፀሐዩና ሙቀቱ ምን ያክል እንደሆነ ልነግራችሁ አልችልም። ኦልሞስት እየቀለጥኩኝ ነበር የሄድኩት። ሄጄም አልተሳካም። ምክንያቱም ቪዛ ካርድ ኤክስቼንጅ የሚያደርግበት ቦታ የተለየ ነው ምናምን ተባልኩኝ። እሱንም ከስንት አለመግባባት መደነባበር በኋላ አንድ እንግሊዝኛ የሚችል ሰው አግኝቼ እንደዛ ያሉ ኤቲኤም ጋር ደረስኩ። ኤቲኤም ጋር ደርሼ ተደነባብሬ በግድ ሞላሁት ምናምን ግን አልሰራም። ከዛ ወደ ቤቴ ተመልሼ ድጋሜ ስልክ ቁጥር ተቀብዬ ሌላ ቦታ መሄድ ነበረብኝ። በዚህ ጊዜ ግን ሬጅስትሬሽን ሰዎቹ ቁጭ ብለው እየጠበቁኝ ነው። ካሁን እየደወሉ እየመጣሽ ነው እያሉ ነበርና በጣም ያስጨንቅ ነበረ። ኤኒዌይስ በመጨረሻ ኤክስቼንጅ አስደርጌ ምናምን ደረስኩኝ በሰዓቴ። እዚህ ጋር ኤክስቼንጅ ልናደርግ ሌላ ቦታ እየሄድኩ ነበረ። በደንብ እንግሊዝኛ ከሚችል ሰውዬ ጋር ነበርኩና ነገሮች ቀላል ነበሩ እዚህ ላይ። ከዛ ብሬን ኤክስቼንጅ ያደረኩኝ። ሲም ካርድ ጋይስ በጣም ውድ ነው እና ለሲም ካርድ ብር ለማውጣት ነው ይሄን ላስተቀየ ነበር። ኤኒዌይስ this is my department። መማረው እዚህ ህንጻ ላይ ነው። መማረው ዴታ ሳይንስ ስለሆነ እነዚህ ተማሪዎቹ ናቸው። this is the class and I was like እየሞላው ነበር እዚህ ቦታ ቁጭ ብዬ። አክቹሊ ቦታው ተመችቶኝ ነበር እረፍት ለመውሰድ። ከዛ መጥቼ ፒዛ አዘዝኩኝ ቤት እረቡኝ ተርቤ። ፒዛው ምን እንደምታክል እያያችሁኝ በአንድ ጉርሻ የምታልቅ ፒዛ ነበረች እና ተናድጄ አፕታይት ብላት እንትን አለ። በቃ የመብላት ፍላጎቴ ጠፋ ሳየው ፒዛው ነው። በጣም ኮርቦኝ ነበር። ቀጥታ ፍሮም ሃንግሪነስ ወደ አንግሪ ነው የተቀየርኩት። ፍሮም ሃንግሪ ቀጥታ ወደ አንግሪ ነው ያልኩት። ወደ እንዴት ነው የተቀየረብኝ። ኢንዌስ እና ይሄን ይመስላል። ኔክስት ታይም በሌላ ቪዲዮ እስከምንገናኝ ባይ።